መልካም ዜና ሆነላችሁ ምክንያቱም ቀርባችኋል ምክንያቱም ወደ አብ መግባት ትችላላችሁ ምክንያቱም እግዚአብሔር አቅርቧችኋል ማህተም ያለብን ሰዎች ነን የማን የክርስቶስ ሰይጣን እንኳን ያናይቶ ይሄ ክርስቶስ ነው የጥል ግርግዳ ፈርሷል አሁን አንተ አሕዛብ ነህ አንተ አይሁድ ነህ የሚባል ነገር የለም ከሁለቱ አዲስ የሆነ ፍጥረትን አምጥቷል ክብር ለስሙ ይሁን የእግዚአብሔር ቤተሰብ ሆነናል አረ እግዚአብሔር ልጆች ሆነናል ክርስቶስም ሰላም ላችኋለሁ እንደምን ሰነበታችሁ የጌታ የአምላካችን ስም የተባረከ ይሁን እግዚአብሔር ይህን ጊዜ ስለሰጠን እጅግ አድርገን እናመሰግናለን አብረን የምንካፈለው ቃል የሚገኘው በኤፌሶን ምዕራፍ 2 ከቁጥር 17 እስከ 22 ያለውን በጌታችን በኢየሱስ ክርስቶስ ስም አነባዋለሁ ቁጥር 17 እንዲህ ይላል መጥቶም ርቃችሁ ለነበራችሁ ለናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም በሐዋርያትና በነቢያት መሰረት ላይ ታንጻችኋል የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው በእርሱ ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን እንግዲህ ይሄ የኤፌሶን መልእክት በጣም ድንቅ መልእክት ነው መጽሐፍ ቅዱስ ድንቅ የእግዚአብሔር መጽሐፍ ነው ከዛ ውስጥ ደግሞ የኤፌሶን መልእክት በጣም ትልቅ መልእክት እንደሆነ ብዙ የመጽሐፍ ቅዱስ አዋቂዎች ይናገራሉ እና የምናገርበት ርዕስ በክርስቶስ ኢየሱስ ወደ አብ መቅረብ ተቻለ በሚል ርዕስ ነው ጥቂት አስቀድሜ ስለ ኤፌሶን መልእክት ትንሽ ብናገር ጥሩ ነው የኤፌሶን መልእክት አጠቃላይ ዓላማ አለው ሐዋርያው ጳውሎስ በእስር ቤት እያለ በሮም እስር ቤት እያለ ነው የተጻፈው ግን ብዙ ጊዜ መልእክቶቹን የጻፈው ሐዋርያው ጳውሎስ የሐሰት አስተማሪዎች በተለያየ ሁኔታ ቤተክርስቲያንን አታክ ለማድረግ ሲነሱ ለዛ ምላሽ ለመስጠት ነው ነገር ግን የኤፌሶን መልእክት ግን በተለይ የእግዚአብሔር እቅድና የጸጋው ስፋት የጸጋው ጥልቀት እግዚአብሔር ለቤተክርስቲያን ያለውን ታላቅ ግብ ያንን እንድናደንቅ ለኛ ይሄንን እድል እንዴት እንደሰጠን የሚተርክ መጽሐፍ ነው የኤፌሶን መልእክት እንግዲህ አስደናቂ መልእክት እንደሆነ ብዙ የመጽሐፍ ቅዱስ አዋቂዎች ይናገራሉ እና ስለ ኤፌሶን መልእክት የተናገሩ ምሁራን ጥቂቶቹን ለማንሳት ምን እንዳሉ ስለዚህ መጽሐፍ ጆን ካልቪን የሚባል ቴዎሎጂያን አለ እና ጆን ካልቪን ምንድነው የሚለው ስለዚህ ስለ ኤፌሶን መጽሐፍ እጅግ ተወዳጅ የሆነ መጽሐፍ ብሎ ይናገራል አርሚቲንግ ሮቢንሰን የሚባል የመልእክቶች ሁሉ ቁንጮ ነው ምክንያቱም ሲናገር ስለ ደህንነት በተለይ ስለምናገኘው ሰማያዊ ክብር ስለሚጠብቀን ክብር የሚናገር ስለሆነ የመልእክቶች ቁንጮ ነው ብሎ ይናገራል ታይለር ኮሬጅ የሚባል የመለኮት ድምጽ በሰው አንደበት የተነገረበት ብሎ ነው የሚናገረው የመለኮት ድምጽ በሰው አንደበት የተነገረበት ድንቅ መጽሐፍ ያ ብቻ አይደለም ዊሊያም ባርክሌ የሚባል አዲስ ኪዳን በብዛት ማብራሪያ የጻፈ ሰው ነውና ይህ ሰውዬ ደግሞ የመልእክቶች ልዕልት ይለዋል የመልእክቶች ልዕልት ስለዚህ እነዚህ እንግዲህ ይሄ ድንቅ መጽሐፍ እንደሆነ ይናገራሉ እነዚህ ምሁራን ስለ ኤፌሶን የተናገሩበት ምክንያት ምንድነው ካል ስለተወደደው ውድ ስለሆነው ስለ ልጁ ስለ ኢየሱስ ክርስቶስ ስለሱ አንድያ ስለሆነው
ውድ ስለሆነው በክርስቶስ 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 የሚል ቃል የምናገኘው እዛ ላይ ነው። ያ ብቻ አይደለም፣ በውድ ልጁ ብሎ የሚናገር ነው። ስለዚህ ስለተወደደው የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ የሚናገር መጽሐፍ ነው። በውድ ልጁ በክርስቶስ ስላገኘነው የዘላለም ሕይወት በሱ ነው ያገኘነው፣ በልጁ ነው ያገኘነው፣ በውድ ልጁ ነው ያገኘነው የዘላለም ሕይወት። ስለዚህ ያንን ይናገራል። የበደላችን ስርየት ስለማግኘታችን እና መጽሐፍ ቅዱስ ይናገራል። ይሄ ኤፌሶን መልእክት በክርስቶስ ስለሚገኘው በረከት፣ ስለዚህ ሁሉ በክርስቶስ ስላገኘነው ልጅነት ልጅ ሆናችኋል የተባልነው በዚህ መጽሐፍ ውስጥ ተገልጦ እናገኘዋለን። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የክርስቶስ ኢየሱስ አባት እና አምላክ ይባረክ ተብሎ የተነገረበት ያ ብቻ አይደለም፣ ስለ ድላችን ኤፌሶን ምዕራፍ 6 ላይ እንዴት ድል እንደምናደርግ ይሄንን የሚያወሳ መጽሐፍ ነው። ትንሽ ብቻ ዳሰሳ ለማድረግ አንደኛው እግዚአብሔር በክርስቶስ ኢየሱስ የሰጠን አዲስ ሕይወት እንዳለ ይሄ መጽሐፍ እንግዲህ ያሳየናል። ምክንያቱም ምዕራፍ 2 ቁጥር 4 ላይ እንዲህ ነው የሚለው፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወትን ሰጠን ይላል። ስለዚህ ሕይወት ያገኘንበት ነው። ያ ብቻ አይደለም፣ እግዚአብሔር በክርስቶስ ኢየሱስ የፈጠረው ልዩ ሰው እንዳለ ምዕራፍ 2 ቁጥር 14 እና 15 ላይ ይነግረናል። ልዩ ሰው ተፈጥሯል። ይሄ አይሁድና አሕዛብ ተብሎ የተከፈለ ነገር ነበር፣ መከፋፈል የነበረበት ነው። ነገር ግን ከሁለታቸው አዲስን ሰው በራሱ ይፈጥር ዘንድ ብሎ ሐዋርያው ጳውሎስ ይናገራል። እግዚአብሔር ተስፋ የሌለውን ለጥፋት ርቆ የሄደውን ተስፋ እንዲያገኝ፣ ስለዚህ በተስፋ ሞልቶ የመለሰ ወደ ራሱ ያቀረበበት ይህንን ሐሳብ በዚህ መጽሐፍ ውስጥ በኋላ ዝርዝር አድርገን እናየዋለን። በመንፈስ ቅዱስ መባረካችንን ዛሬ የመንፈስ ቅዱስ ቀን ነው። መንፈስ ቅዱስ የወረደበት ቀን ነው። ነገር ግን በመንፈስ ቅዱስ ተባርከናል። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 1 ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይለናል። ስለዚህ የታተምነው የሱ ያደረገን በሱ ውስጥ እንድንገኝ የሚገልጽልን በዛ ውስጥ እናገኛለን። ያ ብቻ አይደለም፣ ተወዳዳሪ የሌለው የክርስቶስ ፍቅር ለመሙላት ይህንን የክርስቶስ ፍቅር ያንን በሱ ለመሞላት መበርታት እንዳለብን ይናገራል። በጣም የሚገርመው ነገር ቢኖር ከቅዱሳን ሁሉ ጋር ይላል ምዕራፍ 3 ቁጥር 18 እና 19 ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስታወቅ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ብሎ ይናገራል። ስፋቱ ርዝመቱ አርክቴክት ወይም መሐንዲሶች እንኳን ለክተው አያገኙትም የሱ ፍቅር ትልቅ እንደሆነ። ያ ብቻ አይደለም፣ ጥልቅነቱ ይላል። አርኪኦሎጂስት ቆፍረው ሊያገኙት የማይችሉ ጥልቀት ያለው ከመታወቅ የሚያልፍ የሱ ፍቅር። እስቲ የክርስቶስ ፍቅር በሉ እስቲ እጆቻችሁን አወዛውዙና የክርስቶስ ፍቅር። አረ ሃሌሉያ! ያን ለማወቅ ተበረቱ ዘንድ ብሎ ይነግረናል። ሌላው ኢየሱስ ክርስቶስን የበለጠ እንድናውቀው ምዕራፍ 4 ቁጥር 12 እና 13 ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት በክርስቶስ ኢየሱስ ፍጹም ሕንጻ ፍጹም የሆኑ ዘንድ ብሎ ይነግረናል። እና ወደዚህ ያ ብቻ አይደለም፣ እግዚአብሔር ከጠላት ሽንገላ እንዴት እንደምናመልጥ እንዴት እንደምንጠበቅ በሙላት ይጽፍልናል። ምዕራፍ 6 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ካለ በኋላ መጋደላችን ከደምና ከስጋ ጋር አይደለም። የቡጥ የሚያነሱ ሳይሆኑ በመንፈሳዊ ዓለም ውስጥ
ከክፋት መንፈሳዊ ሰራዊት ጋር መዋጋት እንዳለብን ከዚህ ከጨለማ ከዚህ ከአለቆችና ከስልጣናት ጋር ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከመንፈሳዊ ሰራዊቶች ጋር ነው ውጊያችን ብሎ ይነግረናል። ስለዚህ በኤፌሶን መልእክት እንግዲህ ዋና ዋና ነገሮች ተጠቅሰዋል። በሰላም ማሰሪያ ብሎ ይነግረናል። የመንፈስን አንድነት ጠብቁ፣ በፍቅር መመረጣችን ያሳየናል። እነዚህ ሁሉ በዚህ መጽሐፍ ውስጥ በዚህ ድንቅ መጽሐፍ ውስጥ የምናይበት ሁኔታ ነው ያለው። የፊት መጨማደድ የሌለባትን ቤተክርስቲያን ኢየሱስ ሊያቀርብ እንዴት እንደወደደ በመንፈስ የሚዋጋ ሰራዊት የመንፈስ ሰይፍ የታጠቀ በጠላት ፊት በድፍረት መቆም የምንችልበትን አቅም የሚያሳየን ነው። ከሁሉ በላይ ግን የሚገርመኝ የጸጋውን ባለጠግነት ያሳይ ዘንድ ብሎ ይናገራል። ኤፌሶን ምዕራፍ 1 ቁጥር 6 ላይ እንዲህ ይላል፣ በውድ ልጁ እንደው የሰጠን የጸጋው ክብር ይመሰገን ዘንድ። በውድ ልጁ እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። እኛን ያቀረበን፣ እኛን የወደደን፣ እኛን ወደሱ የጠራን፣ ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን የሰጠን የጸጋው ክብር እንዲመሰገን በጣም በሚገርም ሁኔታ ቁጥር 6 እና 7 እንዲህ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አድራሻ አለን ለካ። ከእሱ ጋር ተቀመጥ። አረ ሃሌሉያ! ያስቀመጠን እሱ በሰማያዊ ስፍራ ከእሱ ጋር በክርስቶስ የተገኘ ሰላምና መቀራረብ፣ አንድነት፣ እነዚህን ሁሉ የሚነግረን መጽሐፍ ነው። እንግዲህ በዚህ ቅድም ባነበብኩት ክፍል ላይ ሐዋርያው ጳውሎስ ወደዛ ወደ መልእክቴ ልምጣ። ጥቂት ሐሳቦችን ብቻ ነው የምናገር። ይሄን ከዘረዘርኩኝ እንዲህ ይላል፣ መጥቶ ርቃችሁ ለነበራችሁ ቁጥር 17 ላይ ለናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። ርቃችሁ የሚል ቃል እናገኛለን። መጽሐፍ ቅዱስ ተሳስቶ አይደለም። አንድ ቃል ሲደጋገም የራሱ የሆነ አቴንሽን እንድንሰጠው የሚፈልግበት ሁኔታ ነው። ስለዚህ ርቃችሁ የሚል ቃል አለ። ይህንን ርቀት ከፍ ብሎ በቁጥር 13 ላይ ነው የምናገኘው። ቁጥር 17 ላይ ነው ዛሬ የተነበበው መልእክት የሚጀምረው። ነገር ግን ቁጥር 13 ላይ አለ። ምን ብሎ ነው የሚነግረን? ምዕራፍ 2 ቁጥር 12 እና 13 አነበዋለሁ። በዚያ ዘመን ከእስራኤል መንግስት ርቃችሁ፣ አሁንም ርቀት አለ፣ ለተስፋው ቃል ኪዳን እንግዶች ሆናችሁ፣ በዚህ ዓለም ተስፋን አታችሁ፣ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። በደንብ ስሙኝ። ያለ ምን ነበራችሁ? ያለ ክርስቶስ ነበራችሁ። ከእስራኤል የራቁ፣ ያ ብቻ አይደለም፣ ለተስፋው ቃል ኪዳን እንግዳ የሆኑ፣ ያ ብቻ አይደለም፣ በዚህ ዓለም ተስፋ ያጡ፣ ከእግዚአብሔር የተለዩ፣ ያለ ክርስቶስ የነበሩ። ቁጥር 13 ላይ እንዲህ ይላል፣ አሁን ግን እናንተ ርቃችሁ የነበራችሁ በክርስቶስ ኢየሱስ ቀርባችኋል። ሩቅ ነበራችሁ፣ ያለ ተስፋ ነበራችሁ፣ ያለ ክርስቶስ ነበራችሁ፣ እንግዶች ነበራችሁ፣ መጻተኛ ነበራችሁ። አሁን ግን በክርስቶስ ደም ቀርባችኋል። አረ ሃሌሉያ! አረ ክብር ለስሙ ይሁን። አረ ያቀረበን ጌታ ይባረክ። ክብር ለኢየሱስ ይሁን። ያቀረበን ጌታ እልልታና ጭብጨባ አምጡለት ባካችሁ። በምን ቀርባችኋል? በክርስቶስ ደም ቀርባችኋል። ደሙ አቀረባችሁ። ዋጋ ከፍሎ ነው ያቀረባችሁ። እናንተ ሩቅ ነበራችሁ፣ ተስፋ የላችሁም ነበረ፣ እንግዳ ነበራችሁ፣ መጻተኛ ነበራችሁ። ነገር ግን አቀረባችሁ። ያቀረበው ተከፍሎ ነው። ደም ተከፍሎ ነው።
ኢየሱስ ክርስቶስ በመስቀል ላይ ደም ከፍሎ ነው ያቀረበን። ለዚህ ጌታ ክብር ይሁንለት። በጣም የሚገርመው ከእስራኤል ጋር አብሮ መሆን መብት አልነበራቸውም እነዚህ አሕዛቦች ከእስራኤል ጋር። ምክንያቱም እነሱ አሕዛብ ናቸው። በስጋ ከእስራኤል መንግስት መቅረብ የሚችሉበት መብት የላቸውም፣ እንደ ባዕዳን ናቸው። ነገር ግን አንዱ መጣ፣ አንዱ አቀረበን። ኢየሱስ ክብር ይሁንለት። አረ ኢየሱስ ክብር ይሁንለት። ያቀረበን ጌታ ክብር ይሁንለት። ስሙ ለዘላለም ይባረክ። ያ ብቻ አይደለም፣ የመሲሁን ተስፋ በተሰጠበት ቃል ኪዳን በኩል እነሱ ምንም እድል ፈንታ የላቸውም፣ ምንም ኦፕሽን የላቸውም። ስለዚህ አልነበራቸውም። ተስፋ የሌላችሁ ሰዎች ነበራችሁ ይላቸዋል። እናንተ ተስፋ ያልነበራችሁ በደሙ ቀርባችኋል አለ ጌታ። ርቃችሁ ለነበራችሁ ለእናንተ መጣና ሰላምን፣ ቀርበው ለነበሩትም ሰላምን፣ ርቀው ለነበሩትም ሰላምን። የምስራች ለምንድን ነው የምስራችሁ? አሁን ግን በክርስቶስ ኢየሱስ ከመሆናችሁ የተነሳ፣ አሁን ግን ወደሱ በመምጣታችሁ፣ አሁን ግን በፊት ርቃችሁ ተገላችሁ የነበራችሁ፣ አረ የምስራች ሆነላችሁ። መልካም ዜና ሆነላችሁ። ምክንያቱም ቀርባችኋል። ምክንያቱም ወደ አብ መግባት ትችላላችሁ። ምክንያቱም እግዚአብሔር አቅርቧችኋል። አረ ሃሌሉያ! የምስራች ብሎ ሰበከ። ክብር ለስሙ ይሁን። በዛ ቦታ ላይ ምዕራፍ 2 ቁጥር 14 እና 15 እንዲህ የሚል ቃል እናገኛለን። እርሱ ሰላምን ነው ለእናንተ ለቀረባችሁም ሰላም ለራቃችሁም ሰላም ብሎ ሰበከ ካለ በኋላ ቁጥር 14 እና 15 እሱ ሰላማችን ነውና። እስቲ ኢየሱስ ሰላሜ ነው በሉ። እስቲ ጮክ በሉና እስቲ ኢየሱስ ሰላሜ ነው በሉ። ሃሌሉያ! አረ ኢየሱስ ሰላማችን ነው። አረ ክብር ለስሙ ይሁን። እንዲህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግርግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ። ይህ አሁን የምስራች ለራቃችሁ፣ የምስራች ለቀረባችሁም ለሁሉም ይህ የሆነው የጥሉ ግርግዳ በመስቀል ስለተገደለ ነው። ክብር ለስሙ ይሁን። አረ ክብር ለስሙ ይሁን። የጥል ግርግዳ ፈርሷል። አሁን አንተ አሕዛብ ነህ፣ አንተ አይሁድ ነህ የሚባል ነገር የለም። ከሁለቱ አዲስ የሆነ ፍጥረትን አምጥቷል። ክብር ለስሙ ይሁን። አዲስ ፍጥረት፣ አሕዛብም ያልሆነ አይሁድም ያልሆነ ግን አዲስ የተፈጠረ ብራንድ ኒው አይደንቲቲ። አረ ሃሌሉያ! አዲስ ማንነት ያለው ዜጎች ነን። ክብር ለስሙ ይሁን። እስቲ ሰማያዊ ዜጋ ነኝ ይበሉ። እስቲ እግዚአብሔር ልጅ ነኝ ይበሉ። እስቲ አረ ሃሌሉያ! አረ ክብር ለስሙ ይሁን። ክብር ለኢየሱስ ይሁን። ለምን ሲባል በፊት አሕዛብ ነህ አንተ፣ ወደ እኔ እንዳትቀርብ እንዳትመለከት እድል ፈንታ የለህም ይባባሉ የነበረው እነዚህኞቹ በነዛኞቹ ላይ ያንጓጥጡ የነበረው ነገር ግን አሁን የጥል ግርግዳው ፈረሰ። አረ ግርግዳውን ያፈረሰው ኢየሱስ ለዘላለም ይባረክ። ባንዱ በሱ በእግዚአብሔር ልጅ በኢየሱስ መግባት ሆኖልናል። ምክንያቱም በአንድነት መግባት እንደቻል ቁጥር 18 ላይ እንዲህ ብሎ ይናገራል። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በእርሱ ሥራ በማን? በክርስቶስ ኢየሱስ ሥራ። በእኔ ሥራ አይደለም። የእኔ ሥራ ከቶንም አይመዘንም፣ ከቶንም አይታይም። ነገር ግን በሱ ሥራ፣ እሱ በከፈለው ሥራ፣ እሱ ባዘጋጀው ሥራ፣ እሱ በሰራው ሥራ፣ እሱ በሞተበት፣ እሱ በተሰቀለበት፣ እሱ ደሙን ባፈሰሰበት፣ ነገር ሁሉ በደመደመበት በጨረሰልኝ በሱ ወደ አብ መግባት እችላለሁ። አረ ሃሌሉያ! ሊያስገባን የሚችል የቻለ የእግዚአብሔር ልጅ ኢየሱስ ለዘላለም ይባረክ። ማንም ወደዛ መግባት አይቻልም ነበር። ነገር ግን በአንድ በሱ በራሱ እሱ በፈጸመው እሱ በሰራው ሥራ ሁላችን በአንድ መንፈስ፣ አሁን አሕዛብ የለም፣ አሁን አይሁድ የለም፣
ሁላችን በአንድ መንፈስ ወዴት ወደ አብ መግባት እንችላለን። ክብር ለስሙ ይሁን። ረባካችሁ እልልታና ጭብጨባ አምጡ። ሃሌሉያ። ቀላል መሰላችሁ እንዴ? አሁን አንደኛ የሚባል ዜጋ የለም። አሁን ሁለተኛ የሚባል ዜጋ የለም። ሁላችን አንዱን በማመን እንገባለን። አንዱን በማመን ገብተናል። ኢየሱስን በማመን ገብተናል። በአንድ መንፈስ ገብተናል። ወዴት? አድራሻችን ወደ አብ። አረ ሃሌሉያ! ወደ አብ መቅረብ ችለናል። ስሙ ብሩክ ይሁን። ክብር ለኢየሱስ ይሁን። ቁጥር 19 ላይ እንዲህ የሚል ቃል እናገኛለን። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋራ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ከእንግዲህ ወዲህ ከመቼ? ከእንግዲህ ወዲህ ኢየሱስ ሙቶ ሁሉን ስለደመደመው ሁሉን ስለፈጸመው ነገር ሁሉ ስለተለወጠ አሕዛብ ነህ አይሁድ ነህ የሚል ክርክር ያን ሁሉ ባጠፋው በሱ ከእንግዲህ ወዲህ በሱ ሰተት ብለን ገብተናል። አረ ሃሌሉያ! አረ ክብር ለስሙ ይሁን። የእግዚአብሔር ቤተሰብ ሆነናል። አረ የእግዚአብሔር ልጆች ሆነናል። በአንድ ቤት ውስጥ ያለ ቤተሰብ እንደማይነጣጠል ሁሉ እስኪ አንነጣጠልም። ሃሌሉያ! አረ ክብር ለስሙ ይሁን። አረ ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። ከእንግዲህ ወዲህ ከእንግዲህ በደንብ እስኪ ይዩት፣ ቃሉን ስሙት እስቲ። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። እስኪ አይደለሁም ባሉ እስቲ። አረ ሃሌሉያ! አረ ሃሌሉያ! አድራሻ አለኝ፣ አንድ አድራሻ፣ እዛ ነው የምገኘው። ሃሌሉያ! ክብር ለስሙ ይሁን። ክብር ለስሙ ይሁን። አገር አለን፣ ቤተሰብ አለን። እንትና አብርሃም ከዘሩ ተለይቶ ሲወጣ አገር ነበረው፣ ምድር ነበረው፣ ቤተሰብ ነበረው። ነገር ግን ዕብራውያን ምዕራፍ 11 ቁጥር 16 ላይ እንዲህ የሚል ቃል እናገኛለን። ያንን የድሮውን አይደለም የሚያስበው አብርሃም። እንዲህ የሚል ቃል እናገኛለን። ምዕራፍ 11 ዕብራውያን ቁጥር 16 አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም። ከተማን አዘጋጅቶላቸዋልና ቤተሰብ ሆነዋልና አድራሻ አለን፣ ከተማ አለን። እስኪ ከተማ አለ ይበሉ እስቲ። አረ ስሙ ብሩክ ይሁን። አረ ከተማ አለን። አብርሃም ያን ዞር ብሎ አይ አባቴ ርስት፣ አይ አባቴ ቤት፣ አይ ወገኖቼ፣ አይ ዘመዶቼ ተነጥዬ የመጣሁት እያለ አይደለም የሚያስበው። ሰማያዊ ሀገር እየናፈቀ ሰማያዊ ሀገር እዛ ቦታ ላይ መቼ ደርሳለሁ እዛ ቦታ ላይ ብሎ ነው የሚናፍቀው። እግዚአብሔር ከተማን አዘጋጅቶላቸዋል። አረ ከተማ የተዘጋጀለት፣ አረ ርስት ያለው፣ አረ መውረስ የምንችልበት ጸጋ የተሰጠን። ሃሌሉያ! አረ ክብር ለስሙ ይሁን። እንዴት ድንቅ አምላክ ነው እግዚአብሔር ለኛ። ምንም በቃ በየትኛው መስፈርት ልንጠጋ የማንችለውን አንስቶ ባለ ክብር የሚያደርግ፣ ባለ ከተማ የሚያደርግ፣ ልጅ የሚያደርግ፣ ቤተሰብ የሚያደርግ። ክብር 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 ለስሙ ይሁን። አንድ ቤተሰብ የእግዚአብሔር ቤተሰብ ናችሁ። ስለዚህ ይሄ የሚያሳየው አማኞች የእግዚአብሔር ልጆች ፍጹም ደህንነት ማግኘታችን ያሳያል። ፍጹም ደህንነት አግኝተናል። ቁጥር 20 ላይ እንዲህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። አሁን የማዕዘኑ ድንጋይ ራስ ክርስቶስ ነው። ምን ማለት ነው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ማለት ሐዋርያትና ነቢያት ኢየሱስ ክርስቶስን አምነዋል። አምነው እሱ የነገራቸውን ቃል አስተምረዋል። የሱ ቃል ምንድነው? ስለሱ ነው ያስተማሩት። ኢየሱስን ነው የገለጡት። ኢየሱስን ነው ያስተማሩት። እነዚህ ሐዋርያትና ነቢያት ኢየሱስን በሚገባ ገልጠውታል። ስለሱ ኖረዋል። ስለሱ ጽፈዋል።
ስለሱ ተናግረዋል። ምኑን ነው የተናገሩት? ኢየሱስ ከመወለዱ ጀምሮ አድጎ በመስቀል ላይ የኛን ዕዳ ስለመክፈሉ፣ ስለመቀበሩ፣ ስለመነሳቱ፣ ስለማረጉ፣ ዳግመኛ ስለመምጣቱ ያንን ነው በሐዋርያት ሕይወት ውስጥ የምናየው። ያንን አስተምረዋል። ያስተማሩትን ትምህርት ይዘን ነው የምንቀጥለው። በዛ ላይ እየታነጽን ነው የምንሄደው። ታንጻችኋል፣ ሌላ ነገር አይደለም። አሁን በዚህ ዘመን የተለያየ አይነት ትምህርት አለ። ነገር ግን ሐዋርያት ያስተማሩት ሞቱን፣ ትንሣኤውን፣ መስቀሉን በዛ ሁኔታ በሙሉ ያንን ነው እያስተማሩ የነበሩት። ከዛ ውጭ ትምህርት የለም። ከዛ ውጭ ሌላ ነገር የለም። የጻፉት ያስተማሩት በሱ ዙሪያ ነው። አሁን ሐዋርያ ነብይ ነኝ የሚሉት መጽሐፍ ቅዱስ እንኳን እንዳልተዘጋ አድርገው ነው የሚናገሩት። መጽሐፍ ቅዱስ አልተዘጋም። እኛ የምናውቀው 66 መጽሐፍ ነው። እሱም ሐዋርያቶች ያስተምረውታል። ያስተማሩት ከመጀመሪያ ጀምሮ የኢየሱስን ሞትና ትንሣኤ የሚመጣ መሆኑን፣ ኢየሱስ ዋጋ የከፈለ መሆኑን፣ እግዚአብሔርን በሱ በኩል እንዳገኘ ነው። ይህንን ያስተማሩት። እግዚአብሔርም ያንን በማስተማራቸው ደስ ብሎታል። የልጁን መልክ፣ የኢየሱስን መልክ እንድናይ ያስፈልጋል። ስለዚህ ያስተማሩት ስለ ኢየሱስና ስለ ኢየሱስ ብቻ ነው። ስለ ቢዝነስ አይደለም። በዚህ ምድር ስላለን ድሎት አይደለም። በዚህ ምድር ስለተፈጸመልን አይደለም። ስለተገዛልን መኪና አይደለም። አንዳንድ ቦታ ያሳፍራቸዋል። ሐዋርያት በዚህ ስራ ላይ በዛ ላይ የነሱ ቁጥር 20 ላይ እንደሱ ነው የሚለው። ቁጥር 20 ላይ ሲበደም ብዩት። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። እነሱ ያስተማሩትን ትምህርት ነው እኛ ይዘን የቀጠልነው። ሌላ ትምህርት የለንም። ሌላ ትምህርት አናውቅም። ቢዝነስ አይደለም የሰበኩት ሐዋርያት። ኢየሱስን ነው የገለጡት። ኢየሱስን ነው ያስተማሩት። የጻፉት ስለ ኢየሱስ ነው፣ ስለ ቢዝነስ አይደለም። ኢየሱስ ነው የተሰበከው። እግዚአብሔር የተናገረው የልጁን መልክ፣ የሱን መልክ ያንን በእኛ ላይ ይፈልጋል። ወደ አብ መግባት የምንችለው እሱን በማመን ነው፣ እሱን በማወቅ ነው። ነገር ግን ቤተ ክርስቲያን የንግድ ሰንተር አይደለችም። ቤተ ክርስቲያን የሆነ ነገር አይደለችም። የሚሰበከው ኢየሱስና ኢየሱስ ብቻ ነው። የሚሰበከው መንፈስ ቅዱስ ነው። የሚሰበከው እግዚአብሔር አብ ነው። እግዚአብሔር እንዴት እንዳዳነን ነው መሰበክ ያለበት። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። you are built on the foundation of apostle and prophet። እግዚአብሔር በዛ ላይ ቆመን እንድንሰብክ ነው የሚፈልገው። የህንጻው መያዣ መመሪያ ዋናው ክፍል ደግሞ እሱ የማዕዘኑ ድንጋይ ኢየሱስ ክርስቶስ ነው። ህንጻ ሁሉ ወደ እሱ ነው የሚጋጠመው። እሱ የማዕዘን መመሪያው ከሱ ነው የሚወጣው። አረ ለዚህ ጌታ ክብር ይሁንለት። አረ ሃሌሉያ። ምክንያቱም ያለ ማዕዘኑ ድንጋይ ህንጻው ሊቆም ስለማይችል ኢየሱስ ክርስቶስ ቁጥር 21 ላይ እንዲህ ይላል፣ በእርሱ ህንጻ ሁሉ እየተጋጠመ በጌታ ቅዱስ መቅደስ እንዲሆን ያድጋል። ህንጻ ሁሉ የሚጋጠመው እኔ ኳየር ብዘምር፣ እኔ ብሰብክ፣ እያንዳንዳችሁ እንዲያና እንዳ ብንል እየተጋጠመ ወደዛ ህንጻ ነው የሚጠጋው። አንዱን እሱን እግዚአብሔር ያቀደውን እቅድ ለመፈጸም እንድንችል በሰማይና በምድር ያለውን የልቡን ሐሳብ በክርስቶስ ለመጠቅለል ነው። በክርስቶስ ለመጠቅለል እኮ ነው የእግዚአብሔር አጀንዳ። ዓለምን በሙሉ በማን መጠቅለል? በክርስቶስ። ያ ነው አጀንዳው። ሌላ አጀንዳ የለውም። እግዚአብሔር እኛን የመጣው ኢየሱስ ክርስቶስ ወደዚህ ምድር የመጣው ሊያበለጽገን ብቻ ነው። ጤና ሊሰጠን ብቻ ነው። እዚህ ምድር ላይ በደንብ ኖረን እንድንሞት ነው። ያ የእግዚአብሔር ቢዝነስ አይደለም። ቢዝነሱ
ኢየሱስ ክርስቶስ ወደዚህ ምድር የመጣው እኔና እናንተን ታድጎ ወደ ዘላለም ክብር ማምጣት ነው። አረ ሃሌሉያ! አረ ክብር ለስሙ ይሁን። አረ ይሄ በደንብ ይግባን። ክብር ለስሙ ይሁን። ክብር ለጌታ ይሁን። ቤተክርስቲያናችን አንድ አወጣችሁ ነገር ነበር። ሰሞኑን አይታችሁ እንደሆነ ማለት በተለያየ አይነት ሁኔታ ምክንያቱም ነቢያት ተብለው ሐዋርያት ተብለው በመሰረቱ እስኪ የትኛው ሐዋርያ ነው? ሐዋርያት በሙሉ ከጉዟቸውን ካጠናቀቁ በኋላ የትኛውን ሐዋርያ ሹመዋል? አንድም ሐዋርያ የተሾመ የለም። ጳውሎስ ጢሞቴዎስን ይሾም ነበር ሐዋርያ መሾም ቢቻል። ምክንያቱም ልጄ ጢሞቴዎስ ወይ ባንተ በአያት በአንቄ በእናት በሎይድ ባንተ ውስጥ ያለውን መንፈስ አነሳሳለሁ እያለ ክርስቶስ ኢየሱስን ደግሞ እንድታገኝ ይሄን ጥረት አድርጌያለሁ ብሎ ከተናገረ በኋላ እኔ ክርስቶስን እንደምመስል እኔን ምሰሉ እያለ ተናግሮ ያ ብቻ አይደለም፣ አሁን መስዋዕት ልሆን ነው፣ ልታረር ነው፣ ነገር ግን በጸጋው የድል አክሊል ተዘጋጅቶልኛል እያለ እየነገረው መታረዱን እያወቀ ይሾመው ነበር። ይሄ የተነሳው መቼ ነው? ኒው አፖስቶሊክ ሪፎርሜሽን የሚባል አዲሱ የሐዋርያት ንቅናቄ የሚባል ንቅናቄ አለ። ስለዚህ የተደባለቀ ሆነ። ሰው የሚሰብከው ገንዘብ፣ ሰው የሚሰብከው ቢዝነስ፣ ሰው የሚሰብከው ምድራዊ ነገር ከክርስቶስ ጋር ተደባለቀ። ቤተክርስቲያናችን ደግሞ በእንደዚህ አይነት ሁኔታ መሄድ ስለሌለባት ከዚህ አንጻር እስቲ ቆም ብለን እናስብ። በቤታችን ትምህርቶቻችን እንደገና ዶክትሪናችን እስኪ እንከልሰው ተብሎ አዋጅ ወጥቷል፣ መግለጫ ወጥቷል፣ ማብራሪያ ወጥቷል። ምክንያቱም ተደባለቀ። እኔ የምናገረው ከዚህ ጥቁር መጽሐፍ ያለፈ ነው። እግዚአብሔር እንደወረደ ተናገር ብሎኛል እየተባለ ያለበት ነው። ገና ካኖን አልተዘጋም። ካኖን ስላልተዘጋ የኛ ቃል ገና ሌላ ነገር ይቀጥላል። ከዮሐንስ ራእይ ቀጥሎ ይቀጥላል እየተባለ ነው። ስለዚህ ቆም ብለን ማሰብ ያስፈልጋል ማለት ነው። ሰብሰብ ማለት ያስፈልጋል። በቤታችን ክርስቶስ ኢየሱስን ማምለክ ያስፈልጋል። ስለዚህ ከዚህ አንጻር አንዳንድ በቴሌቪዥን የምሰሟቸው መግለጫዎች ሲሰሙ ሪቴት አያርጋችሁ። ቆም ብለን እንድናስብ ነው። ቤተክርስቲያን እረኝነቷን ለመወጣት እኛ ሰብሰብ ብለን በእንደዚህ አይነት ሁኔታ እንድንቀጥል ለማድረግ ነው። ስለዚህ ምን ይላል ከዛ ላይ? እናንተም ደግሞ በመንፈስ አብራችሁ ትሰራላችሁ። ሐዋርያት አስተምረዋል፣ በእነሱ ላይ ታንጸናል። እኛ ደግሞ ወደዛ ከሐዋርያት ጋር ሐዋርያት ያስተማሩን ትምህርት እየቀጠል መሄድ ያስፈልጋል ማለት ነው። የእግዚአብሔር ማደሪያ ለመሆን የምንሰራ ነን ማለት ነው። የማን ማደሪያ? የቢዝነስ አይደለም። የማን ማደሪያ? እስቲ የእግዚአብሔር ማደሪያ በሉ እስቲ። አረ ታድለህ ነው፣ ታድላችሁ ነው። አረ ሃሌሉያ! የእግዚአብሔር ማደሪያ፣ የቅዱሱ ማደሪያ፣ የንጹህ ማደሪያ፣ እንከን የሌለበት ሰማይና ምድርን የፈጠረ የሱ ማደሪያ ለመሆን አረ ሃሌሉያ! አብረን እንሰራለን። በመንፈስ ቅዱስ እንሰራለን። መንፈስ ቅዱስ ይሰራናል። ውስጣችን ይለውጠዋል። ነገራችን ሁሉ ይለውጠዋል። የተንሻፈፈ ነገራችን፣ የማያስፈልግ ነገራችን፣ ክርስቶስ የማያሳየውን ነገራችን መንፈስ ቅዱስ እሱ እያረቀ ወደ እግዚአብሔር ሙላት ያመጣናል። የመንፈስ ቅዱስ ማደሪያ አንደኛ ቆሮንቶስ እንደምታውቁት ምዕራፍ 3 ቁጥር 16 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? አዎ የእግዚአብሔር ማደሪያ ነን። እግዚአብሔር ለማደሪያነት መረጠን። ውስጣችን ቀድሶ ሊያድርበት ፈለገ። ከሱ መገኘት የተነሳ ነው እኛ ቅዱስ የተባል ነው። አንደኛ ቆሮንቶስ 6 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል። ዝም ብሎ አይደለም የመጣ ነው። ዋጋ ተከፍሏል። በመስቀል ላይ ዋጋ ተከፍሏል። በከበረ በኢየሱስ ደም እነሆ እሱ በከፈለው በደሙ ቀርበን ነው። ያቀረበን ደሙ ነው። አንቀርብም ነበር፣ እድል አልነበረንም። ደሙ አቀረበን። ክርስቶስ ኢየሱስ ያ ደም ከኃጢአት ሁሉ የሚያነጻ የክርስቶስ ደም እስቲ ከኃጢአት ሁሉ ያነጻል በሉ እስቲ።
ግደላችሁም ጮክ በሉና ተናገሩ እስቲ። ማንም በራሱ አቅም አይቆምም ነበር ደሙ እያነጻን። ደሙ አንድ ጊዜ ተናግሬ ሊሆን ይችላል። የክርስቶስ ኢየሱስ ደም በዚህ ምድር ላይ ያለ ሊያነጻ የሚችል ኬሚካል እንኳን ሊያነጻው የማይችል እሱ ደሙ ግን ያነጻል። በዚህ ምድር ላይ ያለ ፋብሪካ የሰራቸው ሳሙናና የሳሙና ዱቄት ፈሳሹን በሉት ሊያነጻ የማይችል የክርስቶስ ኢየሱስ ግን ኃጢአትን ያነጻል። አረ ኃጢአትን የሚያነጻ የክርስቶስ ደም ነው። አረ ኬሚካል የማያነጻውን ሳይንቲስቶች ተጨማምረው ደምረው ቀንሰው እናምጣ ቢሉ ማምጣት የማይችለውን የክርስቶስ ኢየሱስ ደሙ ከኃጢአት ሁሉ ያነጻል። ከትልቅ ኃጢአት ያነጻል፣ ከትንሽ ኃጢአት ያነጻል። አረ ክብር ለስሙ ይሁን። ስለዚህ በእናንተ በሚኖረው በመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። ለእኔ የራሴ አይደለሁም፣ የገዛኝ አለ፣ ማህተሙ ያረፈበት። በመንፈስ ቅዱስ ታተማችሁ አይደል የሚለው? ታትም ያለው የግሪኩ ቃል አራቦን የሚላል ምንድነው? ቀብድ እንደማለት ነው። ቀብድ የሆነ ነገር ከከፈልክ ያንተ ዕቃ ነው። ያ ወደዛ ወደ ሙላቱ ልክ እስክንመጣ ድረስ መንፈስ ቅዱስ ታትሞብናል። አረ ሃሌሉያ! እስቲ ማህተም አለብኝ በሉ። እስቲ ማህተም አለብኝ በሉ። አረ ሃሌሉያ! ማህተም ያለብን ሰዎች ነን። የማን? የክርስቶስ። ሰይጣን እንኳን ያናይቶ ይሄ የክርስቶስ ነው የሚለው። የክርስቶስ ነን። እስቲ የክርስቶስ ነው ይበሉ እስቲ። አረ ሃሌሉያ! እስቲ የክርስቶስ ነው ይበሉ። መንፈስ ቅዱስ በእኔ ውስጥ ያድራል በሉ እስቲ። ማደሪያ ሆነን ታድለን ማደሪያ ነን። ይህንን ስለዚህ እርሱ ሰላማችን ከሆነ እርሱ የሚሰጠውን ሰላም መያዝ ያስፈልጋል። ዓለም እንደሚሰጥ አይደለም የሱ ሰላም። ስለዚህ ይህንን እስካሁን ድረስ የተነጋገርነውን ነገር ልንጠብቀው ይገባል ማለት ነው። ይህን ልንጠብቀው ይገባል። የምንጠብቀው በምንድን ነው? ጥቂት ቁጥሮችን ብቻ ልናገር። አንደኛ የጥልን ግድግዳ በማፍረስ ነው። ኢየሱስ ክርስቶስ የጥልን ግድግዳ አፍርሷል። እኛም ማፍረስ አለብን። እስቲ ይፍረስ በሉ እስቲ። የጥል ግድግዳ ይፍረስ። አዎ በመካከላችን ጥቃቅን የሆኑ ነገሮች የሚገቡ እነሱ መፍረስ አለባቸው። ግድግዳው መፍረስ አለበት። የጥልን ግድግዳ አፍርሶታል። ግድግዳው እንዳይኖር መታየት እንዲኖር ይሄ ግድግዳውን የሆነ ነገር ቢሆን ማለት እንዲህ እንትን ቢል ልክ እንደዛ የሚያግደው ነገር የለም። ኢየሱስ ክርስቶስ የጥልን ግድግዳ ነው ያፈረሰው። በስጋው አፈረሰው ብሎ ይነግረናል። ጥልን በመስቀል ገደለው ይለናል። በመስቀል ገሎታል ጥልን። ግድግዳውን የጥልን ግድግዳ የቆመውን አላሳልፍ ያለውን ወንድም ከወንድም ጋር እንዳይገናኝ ያደረገውን የጥል ግድግዳ አፍርሷል። ስለዚህ እኛም እናፈርሳለን። እስቲ ይፍረስ በሉ እስቲ። በመካከል የሚገባ እነሆ ጥቃቅን ቀበሮ በኢየሱስ ስም የሞቱ ይሁኑ፣ የታረዱ ይሁኑ። የጥል ግድግዳ ይፍረስ። እኛ ወንድማማች ነን። አጥር ሰርተን ኬላ ሰርተን የምናደርገው አይደለም። ሁለቱን አንድ ያደረገ ይላል ክርስቶስ። አንድ ያደረገውን የሆነ ነገር የሆነ ግድግዳ ገብቶ በዙሪያችን ቤተክርስቲያን ገብቶ የሚገነጣጥል የራሳችን ሳጥን ሰርተን ያስቀመጠን ብዙ የተለያዩ ሳጥን አለ። የቋንቋ ሳጥን፣ የዘር፣ የባህል፣ የሀብት፣ የሃይማኖት የነዚህ ሁሉ የሚለያዩ ናቸው። ዘር፣ ቋንቋ፣ ባህል፣ ሃይማኖት። የኔ ሃይማኖት በኢየሱስ ስም የተወጋ ይሁን። አሜን። የተወጋ ይሁን። በዘር መከፋፈል የተወጋ ይሁን። የማይበጅ ስለሆነ የኛ ቋንቋ የሚያምርብን ዘርና ቋንቋ ምናምን ሳይሆን ቦንኪ አንድ ጊዜ ሲል የኛ ቋንቋ አለ ሃሌሉያ ነው። እስቲ ሃሌሉያ በሉ እስቲ። አቤት ሲያምርባችሁ። እስቲ ሃሌሉያ በሉ እስቲ። እስቲ ሃሌሉያ በሉ እስቲ። በሁሉም ቋንቋ በየትኛውም ቋንቋ ሃሌሉያ ማለት እግዚአብሔርን አመስግኑ ማለት ነው። እስቲ ሃሌሉያ በሉ እስቲ። ጠላት ይናደድ። ሃሌሉያ በሉ እስቲ።
አረ ሃሌሉያ! አረ ኢየሱስ ያድናል። ክብር ለስሙ ይሁን። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። ጌታ ይባረክ። ጌታ ይባረክ። ሌላው መተው የሚገባንን ትተን የእርቅ ስራ መፈጸም ያስፈልጋል። ምክንያቱም የእርቅ ስራ ለመስራት ክቡር ደሙ ፈሷል እና ጥልን በመስቀል ገድሎታል። እርቅን ለማምጣት እኔነት መሞት አለበት። እኔ የሚል እኔ ካልቆምኩ አቤት የትኛውን ስራ ሰርቼ ነው? ኢየሱስ አቀረበ እንጂ ምን ታሪክ ኖሮኝ ነው? እሱ አቀረበን እንጂ ምን የትኛው ታሪካችን ነው? የኃጢአት ታሪክ አይደል እንዴ ያለን? ሌላ ምን ታሪክ አለን? እስራኤል ልትሸልል ስትነሳ ምን ታሪክ አለሽ አላት። አባትሽ ኬጢያዊ እናትሽ ብሎ ሶሪያዊት እና በደም ተለውሰሽ አይደል ያገኘሁሽ? ምን አለሽ ታሪክ? ኢየሱስ ነው ታሪካችን። አረ ሃሌሉያ! እስቲ ታሪኬ ኢየሱስ ነው በሉ። ኢየሱስ ነው ታሪካችን። ብንፈተሽ እያንዳንዳችን ታሪክ አለን። ያ ታሪክ ግን ኢየሱስ ነው። ታምራት የሚዘምረው መዝሙር አለ። ታሪኬ የጀመረው ይላል ኢየሱስ ነው የጀመረው፣ ኢየሱስ ክርስቶስ ነው። ስለዚህ እኔነትን መግደል ያስፈልጋል። ሌላው የአንድነቱም የውህደትና ዓላማ እንግቦ መነሳት ነው። ሁለቱን ያዋሃደ ይለናል አለ። ሁሉን ያዋሃደ እሱ ነው። የማይገናኙትን ያገናኘ እሱ ነው። ያስማማ አቤት የእግዚአብሔር ልጅ እሱ በተገኘበት ሁሉ መስማማት አለ። ትዝ ይላችኋል ሄሮድስና ጲላጦስ ተስማምተው በፍጹም ተነጋግረው አያውቁም። እሱ በተገኘበት ሁሉ መስማማት አለ። አረ ሃሌሉያ! አረ ክብር ለስሙ ይሁን። ሁለቱን ያዋሃደ። ስለዚህ ተዋህደናል። ስለዚህ አንድ ነን። ስለዚህ ወንድማማች ነን። ስለዚህ ቤተሰብ ነን። ስለዚህ የእግዚአብሔር ልጆች ነን። ሁላችን ከእግዚአብሔር ጋር እንድንታረቅ ያደረገ እሱ ነው። የመጨረሻ የተሰጠንን ነፃነት ወይም ፍቅር ማወጅ ነው። እናውጃለን። ፍቅር ተሰጥቶናል። ቤተሰብነት ተሰጥቶናል። አንድ አድርጎናል። ያንን ማወጅ ነው። ጠላት ሲመጣ ሊከፋፍለን ሲመጣ እንዴ በደሙ እኮ ቀርበናል። መቅረባችንን ማወጅ። ያ ብቻ አይደለም፣ መወደዳችንን ማወጅ። መጽሐፍ ቅዱስ ከወደደን ከትልቅ ፍቅሩ የተነሳ ስለሚል ተወደናል። እስኪ ተወድጃለሁ በሉ እስቲ። ጠላት ይፈር። እስኪ ተወድጃለሁ በሉ እስቲ። የተወደደ ሰው ታዲያ እንዴት ነው? ሌላው የእግዚአብሔር ልጅ በማመን ብቻ ልጅ መሆናችን ማወቅ፣ ያንን ማወጅ። ባክተውኝ የእግዚአብሔር ልጅ እኮ ነኝ፣ አታውርደኝ፣ ወደ ኋላ አትጎትተኝ ብለን ማወጅ ያስፈልጋል። ማወጅ። ሌላው መንፈስ ቅዱስ በእኛ ውስጥ እንደሚኖር እንዴ መንፈስ ቅዱስ እኮ በእኔ ውስጥ አለ ብለን ማወጅ። እናውጃለን። መንፈስ ቅዱስ ማደሪያ አድርጎኛል። እኔ መርጬው ሳይሆን እሱ መረጠና ማደሪያ አደረገኝ። ስለዚህ ይህን አውጃለሁ። መንፈስ ቅዱስ በእኔ ውስጥ አለ። እስኪ አለ የሚል እስቲ በጭብጨባ ይግለጥ። ወገኖች ሆይ በመጨረሻ እምላችሁ በዚህ እውነት ላይ ቆመን እግዚአብሔርን ለማገልገል መንቀሳቀስ ያስፈልገናል። ከማይረባ ትርኪ ምርኪ ነገር መውጣት። እግዚአብሔር እሱ እንደወደደን እኛ እንደወደድነው ሳይሆን እሱ እንደወደደን ይህንን እውነት ቆመን ደግሞ በዚህ ምድር ላይ ያሉ ጥቃቅና ትንንሽ ነገሮች እነሱ ሳይሆን ጀስት ቀርበናል። ከዋናው ካድራሻው ቀርበናል። ከኢየሱስ ቀርበናል። ከመንፈስ ቅዱስ ቀርበናል። ከአብ ጋር ቀርበናል። ስለዚህ የሚጎትተን ወደ ኋላ ምንድን ነው? ሊጎትተን የሚችል የሚጎትተን ሁሉ የረገፈ ይሁን። ጸልያለን።